ባላችሁበት ይብዛላችሁ እላለሁ። ከመጽሐፍ ቅዱሳችን ሮሜ ምዕራፍ 12 ቁጥር 2ን መነሻ በማድረግ የእግዚአብሔርን ቃል አብረን እንከፋፈላለን። ሮሜ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። እንደ ርዕስ ወይም እንደ ዋና ሀሳብ ከዚህ ክፍል የምናገርበት በልባቸው መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ በሚል ሀሳብ ዙሪያ ይሆናል። ሐዋርያው ጳውሎስ ይህን የጻፈበት ወቅት ላይ ይህን ለቅዱሳን ለአማኞች ለክርስቲያኖች ይህንን በጻፈበት ወቅት ዓለም ምን ትመስላለች፣ ምን ውስጥ ነበሩ የሚለውን እናነሳለን። በጊዜው ከነበረው የዓለም ስርዓት ጋር በመስማማት እና በተለያዩ ደረጃዎች ወደ ተበላሸው ገብቶ ለመጨቆን ከባድ ግፊት ስለነበረ ተጽዕኖ የሚያደርግ ዓለም ውስጥ የሚከናወነው በዓለም ውስጥ የሚደረገው እያንዳንዱ ስርዓቷም ይሁን አደራረጓ ሁሉ ተጽዕኖን፣ ጭቆናን የሚያስከትል ነበር። ስለዚህ ከዚህ ጫና ማምለጥ የሚችሉት ደግሞ እውነተኛ የሆኑ አማኞች ናቸው። እነሱም በስራቸው እውነትን በመግለጥ በጽድቅ በመኖር በኑሯቸው ይሄንን እንዲቃወሙት ያሳስባቸዋል። ምክንያቱም በዓለም ውስጥ ያለው ክፋትና ብልሽነት ሁል ጊዜ የጨመረ ስለሚሄድ እና ከቀን ወደ ቀን ለውጥ በማምጣት ጽድቅን በመከተል በኑሮ ይሄንን መቃወም እንዳለባቸው በኑሯቸው በቃል አይደለም። ስለዚህ አሁንም ከዚህ ዘመን ጋር ስናስተያይ የዓለም ክፋት እየጨመረ ነው የሚሄድ። የምታደርገው ማንኛውም አስቸጋሪ እንቅስቃሴ እየጨመረ ይሄዳል እንጂ አይቀንስም። ስለዚህ ቅዱሳን ሁሉ የእግዚአብሔር ሰው